ሙድ ውስጥ አይደለሁም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር እስተመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት መነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ ሶስተኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ መሀል ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳሳት ኖሯቸው ለዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለህ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው። ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው። ሌላ ስራ የላት። 10,000 የሚሆን ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለግ ቶሎ መጨረስ ካለብህ መታከም ትችላለህ። ባይ ዘ ዌይ በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። እሺ ባይ ባይ። አብዛኛው ወንድ ጂስፖት የቱ ጋር እንደሚገኝም ሆነ ምን እንደሆነ ራሱ አታውቅም። ጂስፖት ማለት በላይ በብልቷ ጫፍ መርካት የማትችል ሴት ወደ ውስጥ መግባት የሚያስፈልጋት ሴት ነክታችሁ እርካታ ደረጃ ልታደርሷት የምትችልበት ነው። እና ብዙ ወንዶች የሚቸገሩት ምንድነው? አንድ ቦታ ይመስላችኋል። ይሄ የሚነካ ነጥብ ነገር ወይም የሚያገኙት እብጠት ነገር ወይም ይሄ መብራት ማጥፊያና ማብሪያ ይመስል የሆነ ስፖት ላይ የሚያገኙት ነገር ይመስላችኋል። አይደለም። ጂ ስፖት ማለት ብዙ የደም ስሮችና የነርቮች ኔትወርክ ያለበት የብልቷ የላይኛው ክፍል 2 ኢንች ከብልቷ መግቢያ ውስጥ ገባ ብሎ የሚገኝ ግርግዳ የሚመስል ነገር ነው። ኦኬ ሶ በቀላሉ ላይገኝ ይችላል። አንዲች ሴት የእርካታ ደረጃ ትንሽ ከፍ እያለ ሲመጣ ደም በደንብ አድርጎ ወደ ብልቷ እየመጣ ሲመጣ ነው ጂስፖቱን ማግኘት የምትችሉት። ደም ወደዛ እየተዘዋወረ እርጥበት እያገኘች ካልሆነ ጂስፖቷ ፍላት ነው የሚሆነው፣ ለስላሳ ነው የሚሆነው። አታገኙትም። ትንሽ እርጥበት እያገኘች ስትመጣ ምናምን ጂስፖቷ የላንቃችሁ የውስጣዊ ክፍል አይነት ነው የሚሆነው። ሻክር ማለት ይጀምራል፣ ጠጠር ማለት ይጀምራል፣ አበጥ ማለት ይጀምራል። ከብልቷ የላይኛው ክፍል 2 ኢንች ወደ ውስጥ ገባ ብላችሁ በእጅ ልትደርሱበት የማትችሉት ነገር ነው የሚሆነው። ስለዚህ በብልታችሁ መግባት አለባችሁ። ስለዚህ ጂስፖት ያለችበትን ቦታ አውቁ። ከዛ በኋላ ደግሞ እዛ ደረጃ ለመድረስ ደግሞ ብልታችሁ መቆም አለበት፣ ሰዓት ያስፈልጋችኋል። ስለዚህ ቶሎ መጨረስ የለባችሁም። እንደዚህ አይነት ችግር ካለባችሁ ሆርሞን ላይ ነርቭ ላይ ያለ ችግር ነው። መታችሁ ብልትን አለመቆም ችግራችሁን እና ቶሎ መጨረሳችሁ ማሳከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።